ሰላም ጤና ይስጥልኝ ውድ የቻናል ቤተሰብ ተመልካችና አድማጮች፣ አሁን በልዩ መረጃ ወደ እናንተ ተመልሻለሁ። አሁን የወጣ መረጃ አለ፣ እሱን አስደምጣችኋለሁ። በርካታ የፋኖ ታጣቂዎች የመንግስትን ሰላም ጥሪ ተቀብለው ገብተዋል። በደቡብ ጎንደር ዞን በፎገራ ወረዳ በአለም በር እና ወዳጅ አካባቢ ታጥቀው በጫካ ሲንቀሳቀሱ የነበሩ የታጠቁ ቡድኖች አባላት የመንግስትን ሰላም ጥሪ ተቀብለው መግባታቸው ተገለጸ። የታጠቁ ቡድን አባላት በሰላም ሲገቡ የዞን ከፍተኛ አመራሮች፣ የጸጥታ ተቋማት ኃላፊዎችና የአድማ መከላከል አመራሮች አቀባበል አድርገውላቸዋል ተብሏል። ከኢትዮጵያ ታሪካዊ ጠላቶች ጎን ተሰልፈን ህዝባችን አንወጋም ያሉት ራሱን አርበኛ ጌታውን ሙጬ ብሎ በሚጠራው የታጠቁ ቡድኑ አመራር ይመሩ የነበሩት 12 የቡድን አባላት የሰላምን አማራጭ ተቀብለው እጃቸውን ለህዝብ ለሰላም መስጠታቸው ነው የተገለጸው። የታጠቁት የውጭ ባዕዳና የውስጥ ባንዶች ተላላኪ ልንሆን አንችልም፣ ስለሆነ በቀጣይ ህዝባችን ልንበድለው ጥፋት ለመካስም ዝግጁ ነን ብለዋል። 2 ብሬን፣ 1 የቃታ መሳሪያ እና 7 ክላሽ በመያዝ ከነ ሙሉ ትጥቃቸው የገቡ የታጣቂ ቡድኑ አባላት የጦር መሳሪያውን ለደቡብ ጎንደር ዞን ከፍተኛ አመራሮችና ለአድማ መከላከል አመራሮች አስረክበዋል። በአቀባበሉም የደቡብ ጎንደር ዞን ከፍተኛ አመራሮችና የጸጥታ ተቋማት ኃላፊዎች፣ የአድማ መከላከል አመራሮች ተገኝተዋል። በጣም እጅግ በሚገርም ሁኔታ ነው እነዚህ ወንድሞቻችን መንግስት ያቀርበላቸውን የሰላም አማራጭ ተቀብለው የገቡት። ቀሪ ወንድሞቻችንም በትናንት በስቲያን በርካቶች ገብተዋል። ዛሬ ደግሞ 2 ብሬንና ተለያዩ ተተኳሽ የክላሽ በመያዝ መንግስት ያቀርበላቸውን በደቡብ ጎንደር ዞን ቀጥሏል ማለት ነው። ከጸዳሉ ቀጥሎ እንግዲህ በርካታ ወንድሞቻችን የመንግስት አማራጭ እየተቀበሉ ይገኛሉ። የባዳ ተልእኮና አስፈጻሚ አንሆንም በማለት ስለዚህ ውድ የቻናል ቤተሰብ ተከታታዮች መንግስት ያቀርበን የሰላም አማራጭ መቀበል ሽንፈት አይደለም። ለሀገራችንና ለሀገራችን ለሰላም መረጋገጥ ታጥቃችሁ ጫካ የገባችሁ ወንድሞቻችን የዚህን አይነት አማራጭ እንድትቀበሉ እኛም ጥሪያችን እናስተላልፋለን ማለት ነው። በሌላኛ መረጃ ደግሞ የመንግስትን ሰላም አማራጭ አንቀበልም ባሉት በደቡብ ወሎ ዞን ደላንታ ወረዳ ገልጤና ከተማ አሰፍስፎ የመጣው የጽንፈኛ ስብስብ በሀገር መከላከያ ሰራዊታችንና ጥምር ጦር ቅንጅት አይቀጡ ቅጣት ተቀጥቶ የተረፈውን ወደ መጣበት ጫካ መመለሱ ነው የተገለጸው። እጅግ የሚገርመው መንግስትም ህግ የማስከበር ዘመቻውን እየወሰደው ልክ በዛሬው ዕለት ጥቅምት 24 የማይረሳ ትልቅ የጥቁር ቀን ጥቁር አሻራ ያስቀመጠበት የህወሓት ቀን በተለያዩ እዞችም እየተከበረ ይገኛል ማለት ነው። ትናንት ምሽት ላይ በግፍ የጨፈጨፈው ጥቅምት 23 ምሽት 5 ሰዓት ላይ ያ ቀን በማሰብ ከትናንትና ከምሽቱ 5 ሰዓት ጀምሮ በዛሬው ዕለት ጓዶቻችን በማሰብ መዘክርም እየተደረገ ይገኛል። የፌዴራል መከላከያ ሰራዊት ጥቅምት 24 ቀን በማዕከላዊ እዝ የሰራዊት አመራርና አባላት ከአካባቢ ማህበረሰብ፣ ከሃይማኖት አባቶች፣ ከፌዴራል ፖሊስ እንዲሁም ከዩኒቨርሲቲ ተማሪዎችና ከግቢ ማህበረሰብ ጋር በመሆን ጥቅምት 24 የሰሜን እዝ ጥቃትን በተለያዩ ዝግጅቶች ዘክረዋል። እለቱ እንዳይደገም መቼም አንረሳውም በሚል መሪ ቃል በጅማ ዩኒቨርሲቲ ፓናል ውይይት በዶኩመንተሪ በግጥምና ድራማ ዝግጅቶች የተከበረ ሲሆን በትላንትናው ምሽትም ጥቃቱ የተፈጸመበትን ሰዓት ለማስታወስ ከምሽቱ 5 ሰዓት ላይ በእዙ ዋና መምሪያ የሻማ ማብራት ስነ ስርዓት ተከናውኗል። የእዙ አዛዥ ጄኔራል ሌተናል ጄኔራል ዘውዱ በላይ ባስተላለፉት መልእክትም እንዲህ አይነት እኩይ ተግባር ዳግም እንዳይከሰት ዓላማ ያደረገ ዝግጅት መሆኑን ገልጸው ጠላቶቻችን አሁንም ለሀገር ሰላምና ልማት የምናደርገው እንቅስቃሴ ለማደናቀፍ የሚሰሩትን ስራ ሊያቆሙ እንደሚገባም አመላክተዋል ማለት ነው። እጅግ ከማይረሳ ጥቁር አሻራ የሀገርን ሉዓላዊነት መዳፈር ህወሓት የፈጸመው ዛሬም ደግሞ እንቅልፍ አልተኛ ብሎ ይህን እኩይ ተግባሩን ለመስራት እንግዲህ ሌት ተቀን እየደከመ ይገኛል። ጥቅምት 24 ሁሌም የማንረሳው የሀገር ደጀን የሆነው የሀገር መከላከያ ሰራዊታችን በግፍ የተረሸነበት አብሮ የሚሰራ አብሮ የሚጠጣውን እንግዲህ በግፍ የረሸነበት የማይረሳ ጥቁር አሻራ ያስቀመጠበት ነው። በዛሬው ዕለት እንግዲህ በተለያዩ እዞችም በከፍተኛ ተቋማትም እየታሰበ ይገኛል ማለት ነው። ጓዶች ያጣንበትን ዳግም የማይደገም በተለይ መቼም አንረሳውም በሚል መሪ ቃል በተለያየ እየተከበረ ይገኛል። ከዚህ በላይ ደግሞ ይህን ግንዛቤ ውስጥ የተገነዙ የደቡብ ጎንደር ዞን ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችንም መንግስት ያቀረበላቸውን የሰላም አማራጭ ተጠቅመውበታል ማለት ነው። ከጦርነት ትርፍ የለውም፣ አትራፊ አንሆንም። መንግስት ያቀረበልን ሰላም አማራጭ እንጠቀምበት። አንድ ነገር እዚህ ጋር ማስታወስ ያስፈልጋል። በተለይ ይህን ጽንፍ ይዘው የሚንቀሳቀሱ ወንድሞች የህወሓት አስፈጻሚዎች የሻዕቢያ አስፈጻሚዎች ናቸው። የህወሓት አስፈጻሚ የሻዕቢያ አስፈጻሚ ነው። ፋኖውን እየሰራ ያለ የህወሓትን አስፈጻሚ ነው። ስለ ወልቃይት ጉዳይ መንግስት 100% ያማረ እንደሆነ ያውቃል። ማንነቱም ርስቱም ይታወቃል። ግን በወልቃይት ሰበብ ምክንያት አሳልፎ ለመሸጥ ለፋኖች ለህወሓት እየተዋጉ ነው ያሉት። ህወሓት ደግሞ ለሻዕቢያ አሳልፎ ለመስጠት እየተዋጋ ነው ያለ። ይህ ነው ድራማው እየተሰራ ያለ።
እሺ እንበል መንግስት የለም እንበል። አሁን ያለው መንግስት ባይኖር ማን ነው ይችን ሀገር የሚመራ? ፋኖ የራሱ ሰንደቅ ዓላማ አዞ እኔ ኢትዮጵያዊ ነኝ ይላል። ህወሓት የራሱን የክልሉ ሰንደቅ ዓላማ አዞ እኔ ኢትዮጵያዊ ነኝ ይላል። ሸኔም የራሱን የክልሉን የሰፈሩ ሰንደቅ ዓላማ አዞ እኔ ኢትዮጵያዊ ነኝ ይላል። እስቲ የትኛው ነው ኢትዮጵያ ትክክለኛው? እዚህ ጋር ቆም ብለን ማሰብ የማያቋርጥ የማይበጠስ የማይቋርጥ ጦርነት ውስጥ እንገባለን። ይህ መንግስት የለም ብለን ብናስብ ልክ ይሄ ነው የሚቀጥለው። መቼም የማይቋርጥ ሀገሪቱ እንደ ሶሪያ ለመሆን ጫፍ ለመክተት ነው የሚሰሩት። ከዚህ ውጭ የሚያመጡት ለውጥ የለም። ዛሬ የማንረሳው የጥቁር ቀን ህወሓት የመጨረሻ የጭካኙን ጭካኝ ያሳየበት የሀገር መከላከያ ሰራዊትን የተዳፈረበት ነው። የሀገር መከላከያ ሰራዊት ስናስብ ሀገራችን ነው የምናስብ። ኢትዮጵያ የምትገለጸው በእነሱ ነው። የብዙ ብሔረሰቦች ስብስብ የሚገኝበት የሀገር መከላከያ ሰራዊት ነው። ይህን ነው ሀገርን ሉዓላዊነት የተዳፈረ ሀገርን ለባዕዳ ጠላት አሳልፎ ለመስጠት እየሰራ ዛሬ ከሚገርመኝ ከነዚህ ጋር ነው እየሰራ የሚገኘው። ፋኖ ከነዚህ ጋር የሚሰራው፣ ሸኔ ከነዚህ ጋር ነው የሚሰራው። በአጠቃላይ ደግሞ ህወሓት ከሻቢያ ጋር የሚሰራው። እንደ አጠቃላይ ካየነው ምስራቅ አፍሪካ ከሚሰራው ሻቢያ ደግሞ ከግብጽ ጋር ነው። ግብጽ ደግሞ ቁጥር አንድና አንድ የኛ ጠላት ነች። የታላቁን ህዳሴ ግድብ እንዳይጠናቀቅ ፋኖም ሸኔም ህወሓትም የሚሰሩት ለዚህ ነው። በጀርባ አዝለው ግብጽን እየሰሩ ያሉት ለግብጽ እየሰሩ ያሉት መንግስት ለዚህ ደግሞ ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። በዛሬው ዕለት መንግስት ያቀርበላችሁን ሰላም አማራጭ ስለተቀበላችሁ ወንድሞቻችን ልናመሰግናችሁ ይገባል። ለማንም ጉዳይ አስፈጻሚ አለመሆን ብልህነት ነው። የሀገር ሉዓላዊነትን አሳልፎ ላለመስጠት ዋነኛ አማራጩ የሰላም መንገድ መከተል ነው። ውድ የቻናል ቤተሰብ ተከታታዮች ጽንፍ ከየትም ከማንም አይጠቅምም። የሀገራችን ኢኮኖሚ ይበላል፣ የህዝብ ወጣትን ይጨርሳል። ሀገራችን ለባዕድ አሳልፎ ለመስጠት ዋነኛ ጽንፍ ዞ መንቀሳቀስ ዋነኛ ምክንያት ነው። ስለዚህ በዛሬው ዕለት ታጥቃችሁ የነበራችሁ መንግስት ያቀረበላችሁን ሰላም አማራጭ የተጠቀማችሁ ወንድሞቻችን ቴንኪዩ ማለት እንፈልጋለን። መንግስት ማስከበር ዘመቻውን አጠናክሮ በዛሬው ዕለት እየወሰደ ይገኛል በደቡብ ወሎ ዞን። በሌላ መረጃ ደግሞ የሰማዕታት መዘክር ዛሬ እየታሰበ ይገኛል ማለት ነው። ጓዶች የታጡበት ውድ ሀገር የተደፈረችበት ጥቅምት 24 የጥቁር ቀን የማይረሳ ዛሬ እየተከበረ ይገኛል። ስለዚህ ወደ ቻናል ቤተሰብ ተከታታዮች ታውቃላችሁ፣ በተለያየ አቅጣጫ ያላችሁ ወንድሞቻችን የመንግስት አማራጭ ብትጠቀሙ መልካም ነው እላለሁ። እጅግ ደስ የሚለው በሌላ መረጃ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ ተመኘው።